መዝሙረ ዳዊት ምዕራፍ 118 ከቁጥር 1 እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ናትና ቸር እንደሆነ ምህረቱ ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ ቸር እንደሆነ ምህረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ ቸር እንደሆነ ምህረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ በተጨነቅኩ ጊዜ እግዚአብሔርን ጠራሁት ሰማኝ አሰፋልኝም እግዚአብሔር ረዳቴ ነው አልፈራም ሰው ምን ያደርገኛል እግዚአብሔር ረዳቴ ነው እኔም በጠላቶቼ ላይ አያለው በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል በገዦች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል አሕዛብ ሁሉ ከበቡኝ በእግዚአብሔርም ስም አሸነፍኳቸው መክበቡንስ ከበቡኝ በእግዚአብሔርም ስም አሸነፍኳቸው ንብ ማርን እንዲከብ ከበቡኝ እሳትም በእሾህ ውስጥ እንዲነድ ነደዱ በእግዚአብሔርም ስም አሸነፍኳቸው ገፋኸኝ ለመውደቅም ተንገዳገድኩ እግዚአብሔር ግን አገዘኝ ኃይሌም ዝማሬም እግዚአብሔር ነው እርሱም መድኃኒት ሆነልኝ የእልልታና የመድኃኒት ድምጽ በጻድቃን ድንኳን ነው የእግዚአብሔር ቀኝ ኃይልን አደረገች የእግዚአብሔር ቀኝ ከፍ ከፍ አደረገችኝ የእግዚአብሔር ቀኝ ኃይልን አደረገች አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ በገሰጽስ እግዚአብሔር ገሰጸኝ ለሞት ግን አልሰጠኝም የጽድቅን ደጆች ክፈቱልኝ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ ይህች እግዚአብሔር ደጅ ናት ወደ እርሷ ጻድቃን ይገባሉ ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይህች ከእግዚአብሔር ዘንድ ሆነች ለዓይናችንም ድንቅ ናት እግዚአብሔር የሰራት ቀን ይህች ናት ሐሴትን እናድርግ እርሷም ደስ ይበለን አቤቱ ባክህ አሁን አድን አቤቱ ባክህ አሁን አቅና በእግዚአብሔር ስም የሚመጣ ብሩክ ነው ከእግዚአብሔር ቤት መረቅናችሁ እግዚአብሔር አምላክ ነው ለእኛም በራልን እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ ሰሩት አንተ አምላኬ ነህ አመሰግንህማለሁ አንተ አምላኬ ነህ ከፍ ከፍ አደርግሃለሁ ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ናትና አሜን